ብር መለወጥ የምትፈልጉ ከሆነ በዚህ ቪዲዮ ከቤት ከመውጣታችሁ በፊት ምን ማድረግ እንዳለባችሁ አብረን እናያለን። ሰላም እንዴት ናችሁ? አቤኔዘር ነኝ። ዛሬ ዴይ 4 ነው ተመልሰናል። ከቤት ከመውጣታችሁ በፊት ማድረግ ያለባችሁ ነገር ብሎ ከባለፈው የቀጠለ ቪዲዮ ነው። ቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ወደ ቪዲዮ የመጀመሪያው ከቤት ከመውጣታችሁ በፊት ማድረግ ያለባችሁ ነገር አንድን ስኪል ወይም ደግሞ አንድን ሙያ ተምራችሁ እውቀቱ ኖሯችሁ ልምድ መያዝ ነው። አንድን ሙያ ማለት ነው። ምንም አይነት ሙያ ሊሆን ይችላል። እናንተ የምትወዱት ሙያ ብቻ ምንድነው ፓሽኔት የሆንኩበት ነገር በምንድነው እኔ በሰራ ደስ የሚለኝ ብላችሁ መጀመሪያ ራሳችሁን ትጠይቃላችሁ። የምትወዱትን ነገር ቼክ አድርጋችሁ ስታገኙት በዛ ለመማር ልምድን ለማካበት ትጀምራላችሁ፣ መማሩን ትጀምራላችሁ ማለት ነው። መጀመሪያ ምንድነው የምወደው? አሁን ዲጂታል ነገር ነው የሚመቸኝ ወይስ ደግሞ ይሄ ፊዚካል ዓለም ላይ ያለ ነገር ነው የሚመቸኝ? ንግድ ነው የሚመቸኝ ወይስ ቪዲዮ ኤዲት ማድረግ ነው የሚመቸኝ? ብቻ እነዛን ነገሮች መጀመሪያ ላይ ወስናችሁ ወደ ሆነ ስራ ከመግባታችሁ በፊት ምንድነው የሚመቸኝ፣ ስሰራው ደስ የሚለኝ ምንድነው ብላችሁ ራሳችሁን መጠየቅና ስታደርጉት ደግሞ ደስ የሚላችሁን ነገር ራሳችሁን ማየት ነው ማለት ነው። ብዙ ነገሮች በመሞከር ይህንን ማወቅ ትችላላችሁ ማለት ነው። እና ከዛ በኋላ የምትወዱትን ነገር ካወቃችሁ፣ መስራት የሚያስደስታችሁን ነገር ካወቃችሁ በኋላ ወደ ስራ ስትገቡም አይከብዳችሁም ማለት ነው። ስትሰሩትም አያስጠላችሁም። አሁን እኔ ድሮ መጀመሪያ ስራ ስገባ በፊት ለገንዘብ ብዬ ነው ስራን የጀመርኩትና ጠዋት ተነስቶ መሄድ ራሱ ጠዋት ያን ያህል ሌሊት አለ 1 ሰዓት ምናምን ነው መነሳት የሚኖርብኝ። ግን በቃ 1 ሰዓት ተነስቶ ለመሄድ 2 ሰዓት ፈጃለሁ። በጣም ነው የምጎተተው። ኢቭን ፊቴን እንኳን ሳልታጠብ የሚሄድባቸው ሞመንቶች ነበሩ። አስቡት ያን ያህል ማለት ነው። ግን መወደውን ነገር ስሰራ አንዴ ቁጭ ካልኩኝ 2-3 ቀን ባልተኛም ችግር የለውም። በቃ ይማረ ያኖራችሁ እና ምንድነው ያን ያህል ነው። በቃ አይታወቃችሁም። ስትሰሩ ደስ እያላችሁ ስራውን ላይ አይመስላችሁም። ኢንጆይ ነው የምታደርጉበት እና ያንን ነገር ፈልጎ ማግኘት መጀመሪያ ስራ ነው። ሁለተኛ ያንን ነገር በምን ወይ መማር እችላለሁ፣ እንዴት አድርጌ ብማረው ነው ጊዜውን መቀነስ የምችለው፣ ከማን ጋር ብውል ነው፣ የት ብሄድ ነው፣ ምን ባደርግ ነው የሚለውን ነገር ማሰብ አለባችሁ። በጣም ማሰብ አለባችሁ። ንግድ የሚመቻችሁ ከሆነ ወታችሁ ከሆነ ነጋዴ ጋር መዋል፣ 1-2 ሳምንት መዋል፣ ማየት፣ ስለ ንግድ ሪሰርች ማድረግ፣ ያላችሁበትን ሁኔታ ማየት፣ እንዴት በአጭር ጊዜ መማር እንደምትችሉ መፈለግ እና መሞከር ነው። በዛ በአጭር ጊዜ ልትማሩ ትችላላችሁ። ወደ ዲጂታል ስንመጣ ደግሞ አሁን ላይ ዲጂታል ላይ በጣም ሃይ ዲማንድ የሆኑ ስኪሎች አሉ። በጣም የሚፈለጉ ስኪሎች ቪዲዮ ኤዲቲንግ፣ ፎቶ ሹቲንግ፣ ግራፊክስ ዲዛይን፣ ኮንቴንት ክሬሽን፣ ሶሻል ሚዲያ ማናጀር እና እነዚህን የመሳሰሉትን ነገሮች አሁን ላይ ብትማሩና ስኪሉ ቢኖሯችሁ ወዲያው የመቀጠርና ስራ የማግኘት እድሉ አላችሁ። እና እነዛን ነገሮች ደግሞ በሁለት መንገድ መማር ትችላላችሁ። የመጀመሪያው መንገድ ራሳችሁን በማስተማር ከዩቲዩብ ላይ ከጎግል ላይ ብቻ ከሆነበት ኢንፎርሜሽን ሰብስባችሁ ራሳችሁን በማስተማር መማር ትችላላችሁ። ሁለተኛው መንገድ ደግሞ ከፍላችሁ ኮርስ በመግዛት መማር ሊሆን ይችላል። እኔ የትኛውን ትመክራለህ ላላችሁኝ እሱ እንዳለንበት ሁኔታ ይወሰናል። በጣም በቃ ኮምፕሊት ቢጊነር የሚባል ላይ ሌቭል ላይ ከሆንን ከፍለን ብንባር አይ ቲንክ ጊዜውን ያሳጥርልናል። እናም ደግሞ የማወቅ እድላችንን ከፍ ያደርግልናል። እንዳንሳሳት ብዙ ነገር እንዳናጠፋ እነዛ ሰዎች ጋይድ ያደርጉናል ማለት እነሱ ያለፉበትን መንገድ እኛ እንዳንሳሳት ነው የሚያደርጉን። ስለሆነ የእነሱን ትምህርት መውሰድ ነው ማለት ነው። ግን ያን እውቀት አሁን ለምሳሌ ቪዲዮ ኤዲቲንግ ከሆነ የምናወራው ስለ ቪዲዮ ኤዲቲንግ የሆነ ቤዚክ እውቀት ካላችሁ እናንተ እንዴት ኤዲት ማድረግ እንዳለባችሁ፣ ስለ ከለር ግሬዲንግ፣ ስለ ከቲንግ፣ ስለ ቤዚክ ነገሮችን ካወቃችሁ እናንተ የሚያስፈልጋችሁ ከፍሎ መማር ራሱ አይጠበቅባችሁም ማለት ነው። ምንድነው የምታደርጉት እናንተ ራሳችሁን አፕግሬድ ማድረግ ያለባችሁ ማለት ነው። ለዛ ደግሞ ሄዳችሁ ዩቲዩብ ላይ ዲጂታል ሃውቱ እንደዚህ የምትፈልጉት ነገር ሃውቱ እንደዚህ ብላችሁ ሰርች በማድረግ ያው ትንሽ ብዙ ቪዲዮዎች ስለሚኖሩ ያንን መለየቱና ፊልተር አውት ማድረጉ ያስቸግር ይችላል።
ለሱም ደግሞ ያው እናንተ አይታችሁ ታውቁታላችሁ እና ያንን ነገር እየወሰዳችሁ በትንሹ ራሳችሁን ጥሩ ሌቭል ላይ ታገኙታላችሁ ማለት ነው። እንደዚህ አድርገን ልምድ ካዳበርን በኋላ ምን እናደርጋለን? በኢንተርንሺፕ እንቀጠራለን። ያው እዛ ጋር ቅድም ነጋዴ መሆን ለሚፈልግ ካልኩኝ አንድ ነጋዴ ጋር አብሮ በመዋል ገቢ ላይኖረው እኮ ይችላል። ግን ከአንድ ነጋዴ ጋር አብሮ በመዋል የሚሰራውን ነገር ማየት ልምድ እንዲኖረው ማድረግ ማለት ነገ የራሱን ሲጀመር እንዳይቸገር ማለት ነው። እናንተም ቪዲዮ ኤዲቲንግ ለምሳሌ ያነሳነው በቃ ቪዲዮ ኤዲቲንግ ላይ የተሰማራ ሰው በኢንተርንሺፕ በሪሞትሊም ሊሆን ይችላል፣ በአካል ሄዶም ሊሆን ይችላል። የሆነ ድርጅት ሄዶ መቀጠር በኢንተርን የሚወጡ ማስታወቂያዎች ላይ አሁን ላይ ስላሉ ማለት ነው። ካልሆኖም ደግሞ አካባቢ ላይ ወደሚገኝ አንድ ቦታ ሄድና እንደዚህ ነው ተምሬያለሁ፣ እንደዚህ ቪዲዮ ኤዲት ማድረግ እችላለሁ፣ ግን ልምድ ስለሌለኝ አንተ ጋር ለእንደዚህ አይነት ጊዜ ልስራና ከወደድከኝና ከተግባባን እዚሁ ልቀጥል እችላለሁ። ጥሩ ስኪል ካለኝ አንተ ትቀጥረኛለህ፣ ካልሆነ ትንሽ ጊዜ በነፃ ልስራለን እንለዋለን። ከዛ እኛ አድምተን መስራት ነው። ሰውየውም እንዲወደን ስኪላችንም ሃይ ሌቭል ላይ እንዲደርስ ጥሩ ተፈላጊነት እንዲኖረ ማንም ሰው ጥሩ የሚሰራን ሰው ሊገፋ አይችልም አይደለ? የተሻለ ከሰራችሁ እናንተ ገብታችሁ እዛ ውስጥ ከሚሰሩ ሰራተኞች የተሻለ ከሆናችሁ ሂዱ በቃ ጊዜያችሁን ጨርሳችኋል አይላችሁም። የሆነበት ፈልጎ ያስገባችኋል የድርጅቱ ባለቤት ራሱ እና ብቻ የተሻለ ሆኖ መገኘት ነው በሄዳችሁበት ቦታ ሁሉ እና ያንን ነው። አሁን ምንድነው የምንወደውን ነገር መርጠናል፣ ተምረናል፣ ስኪል እንዴት መያዝ እንዳለብን አይተናል፣ ስራም እንዴት መቀጠር እንዳለብን አውቀናል አይደለ? በቃ የተሻለ ሰው ስንሆን እኛ አፕላይ ያደረግንበት ራሱ የማይቀበለን ምክንያት የለም ማለት ነው። ብቻ ተሽሎ መገኘት ስራ እንድናገኝ ያደርገናል ማለት ነው። ከዛ ውጪ በኢንተርን ተቀጥረን ወይ ደግሞ በሆነ ነገር ተቀጥረን መጨረሻ ላይ ልምድ ኖሮን ስራ ለማግኘት ምን እናደርጋለን? አንደኛ ከሰራንበት የሚሰጠን የስራ ልምድ አለ። ሁለተኛ ደግሞ እኛ ራሳችን የሰራናቸው ነገሮች አሉ። እነዛን ነገሮችን ሰበስባቸውና ምን እናደርጋቸዋለን? ፖርትፎሊዮ እናዘጋጃለን ራሳችን። ፖርትፎሊዮ ማለት የሰራንበትን ነገር ሰብስበን በቃ ዌብሳይት ሊሆን ይችላል ወይ ካንቫ ላይ ሊሆን ይችላል። አሁን ላይ ፍሪ ቴምፕሌት አለ ካንቫ ላይ፣ እዛ ላይ እንትን ማድረግ ማለት ነው። ከዛ ባለፈ ደግሞ ኦንላይን ላይ ስራ መሞከር። ፋይቨር እና አፕወርክ ላይ ስራ ከሞከራችሁ ከየት ድርጅት ያጻፋችሁት ወረቀት ምናምን አትባሉ። ከዚህ በፊት የሰራችሁትን ነገር ትባላላችሁ። እሱ ደግሞ እጃችሁ ላይ ያለ ያንን ነገር እዛ ላይ ፕሮፋይላችሁን በማስተካከል አፕወርክ ወይ ፋይቨር ላይ ባለው ፕሮፋይላችሁን አስተካክላችሁ የሰራችሁትን ነገር ታይቶ የመቀጠር እድላችሁ ከፍ ይላል ማለት ነው። ስለዚህ ፖርትፎሊዮ ታዘጋጃላችሁ፣ እድላችሁን ትሞክራላችሁ፣ አፕላይ ታደርጋላችሁ ማለት ነው። ስራ የማግኘታችሁ የሚወሰነው በቃ ባላችሁ ስኪል ላይ ነው። ማንም ሰው የተሻለ ስኪል ያለውን ሰው አይጠላም። በቃ አፕወርክ ላይም ብትሄዱ እናንተ የተሻለ ፕሮፋይል ካላችሁ ፕሮፋይላችሁን ጽድት አድርጋችሁ ካስተካከላችሁት ስራ ታገኛላችሁ እና የተሻለም ገቢ ታገኛላችሁ ማለት ነው። አንደኛ ተቀጥራችሁ ትሰራላችሁ፣ ሁለተኛ አፕወርክ ላይ ትሰራላችሁ። ከዛ እናንተ ወደምትፈልጉት ወስናችሁ አንዱን ብቻ አድምቶ መስራትም ትችላላችሁ፣ ሁለቱንም መስራት ትችላላችሁ። ካልሆነ ግን እነዚህን ስቴፖች ሳትከተሉ ከቤታችሁ ከወጣችሁ በጣም መጥፎ ሌቭል ላይ ነው የምትሆኑት። ስለመለወጡ ትረሱታላችሁ ማለት ነው። መለወጥ እንዳለባችሁና ለመለወጥ እንደወጣችሁ ራሱ ትረሱትና ጉዳዩ ስለ ሰርቫይቫል ይሆናል ማለት ነው። በቃ ዛሬን ሰርቫይቭ አድርጎ ስለማደር፣ ዛሬን ውሎ ስለማደር ብቻ ይሆናል ማለት ነው። የነገ ህይወት ለውጥ ምናምን የሚባለው ነገር ኮምፕሊትሊ ትረሱትና እናንተ ወደ ዛሬን ወደ መኖር ትመለሳላችሁ ማለት ነው። ያ ሁሉ አንድ ጊዜ ቆም ብላችሁ ስላላሰባችሁበት ማለት ነው። አንድ ጊዜ ቆም ብላችሁ ስኪል ይዛችሁ የተሻለ ነገር ላይ ማድረግ ስላልቻላችሁ ማለት ነው። እና ያንን እንዳታደርጉ ነው ይህን ቪዲዮ የሰራሁላችሁ። ባይዘ እና ላይክ እያደረጋችሁ ነው፣ ላይክ አድርጉ። እና ያንን ይመስላል። ወታችሁ ለመለወጥ ከሆነ በቃ ይሄን እነዚህን ስቴፖች መከተል አለባችሁ። እነዚህን ስቴፖች ተከትላችሁ ወጣችሁ፣ ስራ አገኛችሁ፣ ቤት ተከራያችሁ፣ ወጣችሁ። ቤት ተከራይታችሁ ቤቱ ራሱ የወጪ ብቻ እንዲሆን ከሆነ አያስፈልግም። ቤት መከራየቱ ራሱ ለለውጣችሁ አንድ ስቴፕ ወይ ደግሞ አንድ ሌቭል ከፍ ሊያደርጋችሁ ነው ይገባል።
ቤት ተከራይታችሁ ኮንተንት ክሬት የምታደርጉ ከሆነ ያዋጣል። ቤት ተከራይታችሁ በዛ ቤት የሆነ ነገር የሆነ ኢንካም እንዲያመጣ የምታደርጉበት ከሆነ ያዋጣል። ተከራይታችሁ የሆነ ኮርስ የምትሰጡበት ከሆነ ወይ ደግሞ የሆነ ነገር ስቱዲዮ ገንብታችሁ የምታከራዩት ከሆነ ያዋጣል። በቃ ቤት ተከራይታችሁ እና ለወጪ ብቻ ከሆነ አስፈላጊ አይደለም። ምን ያደርጋል? እዛው ቤት አትኖሩም እንዴ? ገቢ እያገኛችሁ ነው። ለምን ወጪ ታወጣላችሁ ከገቢያችሁ ላይ? ቤተሰቦቻችሁን አትረዱበትም። እና ለተሻለ ገቢ ከሆነ ቤት መከራየቱ ሪኮመንድድ ነው። እና በዚህ ስቴፖች ምን አየን ዛሬ? አንድ ነገር ልንገራችሁ በዚህ ላይ በቃ ተከራይታችሁ ወጣችሁ፣ ጉዳዩ ስለ ሰርቫይቫል ብቻ ይሆናል ብያችኋለሁ አይደለ? እንደዛ እንዳይሆን ምን ታደርጋላችሁ? አሁን የነገርኳችሁን ስቴፕ ትከተላችሁ። እኔ አንድ ታሪክ አለኝ። እንደውም አንድ የምሰራበት ቦታ ላይ ምን ተፈጠረ? የሚመጡ እዛ ባልና ሚስቶች ነበሩና መጡ። አንድ ቀን አንተ ልጅ ምን ትሰራለህ በዚህ እድሜ እዚህ? ሂድና የሆነ ነገር ተማር እንጂ የሆነ እውቀት ያዝና በኋላ ትሰራለህ አሉ። እሺ ነው ያልኳቸው። እኔ ቸኩዬ እንደወጣ አላወቁም። እና በቀጣይ ቀንም መጡ ማለት ነው። ሲመጡ እንዴ አንተ ልጅ ዛሬም እዚህ ነህ እንዴ አሉኝ። ምናምን አዎ ምናምን ነገር አልኩኝ ማለት ነው። ከዛ አይ አንተ ልጅ ብር ለምደህ የዛሬ 40 ዓመት ላይ ራስህን እዚህ ታገኘዋለህ፣ ብር መጥፎ ነው ምናምን አለኝ ባልየው ማለት ነው። አልኩኝ ፈገግ አልኩኝ። እውነት ነው እያልኩኝ በውስጤ እያደረኩኝ እውነት ነው ስል ሚስትየው ምን አለኝ ቀላለችና ያውም ከ6 ልጆች ጋር አለችኝ ማለት ነው። እና ያንን ሞመንት አርሰውም እውነት አርሰውም። እና ልክ ናቸው ደግሞ በቃ እኔ የሆነ ሰዓት ላይ ለለውጥ ነው ከቤት የወጣሁት፣ ግን የሆነ ሰዓት ላይ ስለ ሰርቫይቫል ነው ማሰብ የጀመርኩት። በቃ ትራንስፖርቴን የቤት ኪራይን ከፈልኩ እንዴ እንትን አደረግኩ እንዴ እንትን አለቀ እንዴ እንትን ኖረ እንዴ ማለት ጀመርኩኝ። እና ስለዚህ ሊሆን አይገባም ሀሳባችን። እኛ ለለውጥ ነው ከቤት የወጣነው፣ ስለ ለውጥ ነው ማሰብ ያለብን። ምን ሌቭል ላይ ደረስኩኝ ብለን ነው እንጂ ማሰብ ያለብን ገና ለገና ተመልሰን የቤት ኪራይ ደረሰ እንትን ደረሰ ማለት የለብንም። እና ያንን እንዳናደርግ ደግሞ የተሻለ ኢንካም ያስፈልገናል። የተሻለ ገቢ በብዙ ሳይድ የተሻለ ገቢ ያስፈልገናል። በቃ ሳይድ ኢንካሞችም ያስፈልጉናል። አንድ የተቀጥረን የምንሰራበትም ሊኖር ይችላል። ከሳይድ ኢንካምም ያስፈልገናል። ስለዚህ እንደዛ በማድረግ የተሻለ ህይወትና የተሻለ ቦታ ላይ እንደርሳለን። ይህን ቪዲዮ እስከዚህ ካያችሁት የምር ቁም ነገር ትይዙበታላችሁ። እኔ የተሳሳትኳቸውን ስህተቶች አትሳሳቱ። እና የዛሬ ቪዲዮ እንደረዘመ ተስፋ አድርጋለሁ። ላይረዝምም ይችላል። ብቻ እስከዚህ ያያችሁ ሰዎች አንድ ነገር ተጠቅማችሁ እንደምትወጡ እርግጠኛ ነኝ። እና የዛሬው ቪዲዮ ይህንን ይመስል ነበረ። ኔክስት ባበረ ቪዲዮ እስክንገናኝ ድረስ ከዛ በፊት ሰብስክራይብ አድርጋችኋል? አያየ ከሆነ ሰብስክራይብ አድርጋ አንቺ የምትሆኛ ሰብስክራይብ እና ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ፒስ